ሰላም እንዴት ናችሁ? በ2026 ዩቲዩብ ካልጀመራችሁ መኑን ትጸጸታላችሁ። ዩቲዩብ ለመጀመር ደግሞ የሚያስፈልጋችሁ የራሳችሁ የሆነ ኮንተንት ክሬት ማድረግ ነው። አንዳንድ ሰዎች ዩቲዩብ ለመጀመር ውስጣቸው ፍላጎት እያለ ግን በጥቃቅን ሰበቦች ወደ ኋላ ይቀራሉ። ከነዛ መካከል ካሜራ የለኝም፣ ማይክ የለኝም፣ የምቀርጽበት ቦታ የለኝም የሚሉ ጥቃቅን ምክንያቶች ወደ ኋላ እንድንቀር ያደርጉናል። እነዚህ ሁሉ ግን አያስፈልጉንም። የሚያስፈልገው ደግሞ ኮንሲስታንሲ ነው ወይም ቁርጠኝነት። ቁርጠኛ ለመሆን ደግሞ የሚያስፈልገው የሆነ አይነት ኮንተንት ክሬት ማድረግ ነው። ለምሳሌ እኔ የምወደው ኮዲንግ ሆኖ ሌላ ነገር ልስራ ብል አንዴ ወይም ሁለቴ ልሰራው እችላለሁ። ግን እያደር እየሰለቸው ነው የሚመጣው። ምክንያቱም የሰው ልጅ በባህሪው የማይፈልገውና የማይወደውን ነገር ሲሰራ የመሰልቸት ባህሪ አለበት። ስለዚህ እናንተም የራሳችሁን የሆነ የምትወዱትን አይነት ኮንተንት ክሬት ማድረግ አለባችሁ ማለት ነው። እናም በዚህ ቪዲዮ እናንተም ኮንተንት ክሬተር ለማድረግ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩት። እንዲሁም ጠቃሚ ቪዲዮዎች እንዲደርሷችሁ የደወል በተን አንድ ጊዜ ክሊክ አድርጓት። ለዛሬ 4 የኮንተንት አይዲያዎችን አምጥቼላችኋለሁ። እናንተ ከነዚህ 4 አይዲያዎች ከእናንተ ጋር ሊሄድ የሚችለውን መርጣችሁ መስራት ትችላላችሁ። ከነዚህ ውስጥ አንዱን ብትጀምሩ በጣም ተፈላጊና ሰርች የሚደረጉ ስለሆኑ በጥቂት ጊዜያት ውስጥ ስኬታማ እንደምትሆኑ አልጠራጠርም። የመጀመሪያው ሰልፍ ዲቨሎፕመንት ወይም ሞቲቬሽን ነው። እንደነዚህ አይነት ቪዲዮዎች በጣም ተፈላጊዎች ናቸው። እኔን ጨምሮ አብዛኛው ሰው የሆነ ነገር ለመጀመር እናስብና ነገ በኋላ ስንል ብዙ ጊዜያት ማሳለፍ። እንደነዚህ አይነት ቪዲዮዎች ደግሞ ወጣቶችን ኢንስፓየር ስለሚያደርጋቸው እንደዚህ አይነት ቪዲዮዎች ብዙ እይታን ታገኛላችሁ ማለት ነው። ሁሉም ኮንተንት ክሬተር አንድ ኢንስፓየር የሚያደርጋቸው ሰው አለ። እናንተም እንደነዚህ አይነት ኢንስፓየር የሚያደርጉ ቪዲዮዎችን መስራት ትችላላችሁ ማለት ነው። ሁለተኛው ደግሞ ኮስሞ ፕሮዳክት ነው። እንደነዚህ አይነት ስራዎች ደግሞ ለሴቶች በጣም አሪፍ ነው። ፕሮዳክትን አንስታችሁ ስላጠቃቀሙ ሊሆን ይችላል፣ መቼ መቼ መጠቀም እንዳለባችሁ፣ ለምን አይነት ቆዳ እንደሚጠቅም፣ ከምን ከምን እንደተሰራ የሚሉ ገለጻዎችን መስጠት ትችላላችሁ። ሌላው ደግሞ ኤዱኬሽን ነው። እንደነዚህ አይነት ቪዲዮዎች ደግሞ ተማሪዎችን የሚረዱ ኮርሶችን ማትስ፣ ፊዚክስ፣ ሂስትሪ፣ ኬሚስትሪ የመሳሰሉ ቪዲዮዎችን ብትሰሩ ተማሪዎች እንደነዚህ አይነት ቪዲዮዎችን ማየት ስለሚፈልጉና ስለሚያዩ ብዙ ቪዲዮዎችን ታገኛላችሁ ማለት ነው። አራተኛው ደግሞ ኤሌክትሮኒክስ ሪቪው ነው። እንደነዚህ አይነት ቪዲዮዎች ደግሞ ሁሉም ሰው አንድን እቃ ከመግዛቱ በፊት ስለ እቃው ጥቅም፣ አጠቃቀምና ጥራትና ጥንካሬ ማወቅ ይፈልጋል። እንደነዚህ አይነት ቪዲዮዎች በጣም ሰርች ስለሚደረጉ ብዙ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። እኔ እነዚህን እንደ ምሳሌ ስለተጠቀምኳቸው ነው እንጂ ሌሎች ብዙ አይዲያዎች አሉ ማለት ነው። ለምሳሌ ስራ ፈት ሆናችሁ ከቤት ሙሉ ቀን ፊልም ስታዩ የምትሉ ከሆነ ማታ ላይ ስላያችሁት ፊልም ሪቪው ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ እንደወደዳችሁት አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ሌሎች ጠቃሚ ቪዲዮዎች እንዲደርሱ ማድረግ ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ፒስ።